ክቡራትና ክቡራን አሁን የደረሰን ሰበር ዜና አለ። የኢትዮጵያ ካቶሊካዊት ቤተክርስቲያን የሐዘን መግለጫ አውጥታለች። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ቅዱስ ርዕሳነ ሊቃነ ጳጳሳት ፍራንቺስኮስ ፖፕ ፍራንሲስ ከዚህ ዓለም ድካም ማረፍ የተሰማን ጥልቅ ሐዘን እየገለጽን መላው ካቶሊካውያን እና በጎ ፍቃድ ላላቸው ሁሉ ለቅዱስ አባታችን ዘላለማዊ ዕረፍት በጸሎት አብራችሁ እንድትሆኑ ጥሪ እናቀርባለን ሲልም በመግለጫው ተመልክቷል። ጌታ ሆይ ለሞቱት ሰዎች የዘላለም ዕረፍት ስጣቸው፣ የዘላለም ብርሃን አብራላቸው፣ በሰላም አሳርፋቸውም ሲል መግለጫው አክሏል። እንግዲህ አዲስ ነገር የዩቲዩብ ቻናል ለመላው የክርስትና እምነት ተከታዮች በተለይም ለካቶሊክ እምነት ተከታዮች መጽናናትን እንመኛለን። በዚህ ጉዳይ ላይ ተጨማሪ መረጃዎች ሲደርሱን ወደ እናንተ የምንመጣ ይሆናል። አዲስ ነገር የዩቲዩብ ቻናልን ሰብስክራይብ በማድረግ ፈጣን መረጃዎችንና ተአማኒነት ያላቸውን ወቅታዊ ዝግጅቶችን መከታተል ትችላላችሁ። እናመሰግናለን።